ጽዮን ቢንያም በህይወት እንዳለ ያወቀች ለሶስተኛ ጊዜ የሆነ ወረቀት እየተላከላት የሚላክላት ከቢኒ እንደሆነ በቢኒ ስም እንደሆነ ሁልጊዜ የሚላክላታል። ግን በህይወት እንዳለ በጭራሽ አታቅም። ሁሉም ያውቃሉ ቢንያም በህይወት እንዳለ፣ እሷ ግን አታቅም። ልክ እንደ ወንድሟ ሞቷል ተብሎ እንደ ሞተ ነው የምታውቀው እንጂ ቢንያም በህይወት እንዳለ አታውቅም። እሱ ግን ሁልጊዜም ይቅርታሽን እሻለሁ፣ እባክሽ በጸጸት ልሞት ነው ባደረግኩት ነገር እና ሁልጊዜ በጸጸት እየተሰቃየሁ ነው ያለሁት እና ይቅርታ አድርጊልኝ፣ አንዴ ድምፅሽን ልስማው እያለ የሆነ ሰዓትስ እንዳውም በስልክ ደውሎላት ነበር። ድምፁን ትሰማ ራሷን ስተወድቃ ምንም አታስታውስም ነበረ። ያኔት እንግዲህ በስተመጨረሻ ልትበቀል ያለችውን ሰው አስታውሳ እንግዲህ ጽዮንና ናታን እህትና ወንድሞቿ እንደሆኑ ተረጋገጠ ማለት ነው። እህትና ወንድሞቼ ናታንና ጽ ናቸው ብላ እንግዲህ እሱን ለመበቀል እንግዲህ ከቃል ጋር ስምምነት እያደረገች ነው ማለት ነው። ትክክለኛ ማንነቷን እና ያኔት ማን እንደሆነች እንግዲህ ከነመታወቂያዋ ሁሉንም ነገር ለቃል አሳይተዋለች። ከጎንህ እንዲቆምና እንድናሸንፍ ተፈለክ ከጎኔ መቆም አለብህ። ከዛ በኋላ የተረፈውን እነግርሃለሁ በሌላ ቀን። ግን ናታንና ጽዮን እህትና ወንድሞች ናቸው ብላ እንግዲህ እውነቱን ነግረዋለች። በፊት ግን ልትበቀል የነበረችውና ሀኒንና ቃልን ነበረ። ሁለቱን ነበር ስታሳድድ እና በተለይ ቃልን አፈቀርኩህ እያለች እንግዲህ ለብዙ ጊዜ ያክል በሄደበት እየተከታተለች እና የሚያደርጋቸውን ነገሮች ሁሉ ለማወቅ እና ምን እንደሚሰራ ለማወቅ እወድሃለሁ፣ አፈቅርሃለሁ እያለች እንግዲህ ለብዙ ጊዜያት ያክል ያው ስትከታተለው ኖራ ነበር። ግን ደግሞ በተሳሳተ መንገድ እሱን አልነበረም የምትፈልገው ሰው። በስተመጨረሻም እንግዲህ በአጋጣሚ ያው ሉሊትንም አስወግታ እነ ናታን ቤት በገባይ ሰዓት ነው እንግዲህ መሳቢያውን ጠረጴዛውን ስትስበው እንግዲህ የሆነ ፎቶ አገኝታ ቃል እንዳልሆነ እንግዲህ ተረጋገጠች። እስከ ዛሬ ድረስ ስትከታተለው የነበረው ሰው ቃል አልነበረም፣ ናታን እንግዲህ ወንድሟ ሆኖ ተገኝቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የህክማ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ ተወዳጁ ሐረግ ድራማ ክፍል 79 እንግዲህ እንዳያችሁት ጽዬ እንግዲህ ቢንያም በህይወት መኖሩን አውቃለች። እንግዲህ በተደጋጋሚ መልእክት ይላክላታል፣ በስልኳ ሚሴጅ ይላክላታል፣ በወረቀት ደብዳቤም እንግዲህ ይልክላታል። ቢኒ በህይወት እንዳለ በጭራሽ እሷ አታውቅም። ይሄን ቢኒ በህይወት መኖሩን የሚያውቁት ናታን ያውቃል፣ አቤልም ያውቃል። እንግዲህ አቤል ያው ከድሮም ጀምሮ ከቢኒ ጋር እንዳለ ጀምሮ ይወዳታል፣ ያፈቅራታል። ግን እሷ የሌላ ሰው ስለሆነች እሷ የምወደው የምታፈቅረው ቢኒን ነበር። ቢኒም እንግዲህ ወንድሟን በህይወት ላሳጣት እሷንም ደግሞ እንግዲህ ያው ከርቷት የሄደ ሰው ነው። እንግዲህ ልክ ወንድሟ ያፌትንም በህይወት ሞቷል እንደተባለች እንዳለ ሁሉ ቢንያምም በህይወት እንዳለ አታውቅም። እሱ ሁሌ በተደጋጋሚ መልእክት ይልክላታል። ግን ደግሞ ይሄ ነገር በተሳሳተ ወይም ደግሞ አውቀው እኔ ሊረብሹ ነው እያለች ታልፈዋለች። የሆነ ሰዓትስ እንዳውም በስልክ ደውሎላት ጭራሽ በስልክ ደውሎ ጽዬ ብሎ ድምጿን ሲሰማ እንግዲህ ስትሰማ ራሷን ስታ ነበር መስመር ላይ የወደቀችው። አቤል ነበር እንግዲህ እሱም ደግፎ አወጣት። አቤል ግን ስላወቀ በህይወት መኖሩን ስለሚያውቅ የሆነ ጊዜ በር ተቆርቁሮ የሆነ ደብዳቤ ሲመጣላት አቤል በህይወት መኖሩን ስለሚያውቅ እንግዲህ በጣም ነበር የተበሳጨው። እሷ የኔ ብቻ ነው መሆን ያለባት እንጂ ለአንተ ልትሆን አትችልም፣ ድጋሜ ልቧን ልትሰብረው አትችልም ብሎ እንግዲህ በጣም ተበሳጭቶ ያንን ወረቀት እንግዲህ ቀዳዶ ነበር የጣለው። በዛም እንግዲህ ጽን ምንድን ነው ይሄ ነገር ከሱ ጋር ትገናኛለሽ ወይ እያለ በጣም ነበር ያበሳጫት። እሷ ምታረ እንዴት ነው በዚህ ነገር የምትናደደው? በሞተ ሰው እንዴት ነው አንተ ይህን ነገር ስሙንስ ማንሳቱ አስፈላጊ ነው ወይ ብላ እንግዲህ ያው አረጋግተው ነበር። ደግሞ በተደጋጋሚ እንግዲህ የሆነ ወረቀት ሉሊት እንግዲህ በር አድርሰህ ተመለስ ብለው እንግዲህ እሱኑ ራሱ ቢኒን አድርሶ ያን ወረቀት አስቀምጦ እንዲሄድ አድርገው ነበር። አሁንም ደግሞ ሳታነበው አቤል ነው ያንን ወረቀት ያየውና ሲያነበው ግን
ስታየው ግን ያው ከቢኒ እንዴት ተላከ ነው ዛሬም ያ ወረቀት እና እባክሽ ይቅርታ አድርጊልኝ ይቅርታሽን እፈልጋለሁ እያለ እንግዲህ አቤል አንብቦታል። ቀዳዶ እንግዲህ ያን ወረቀት በጣም ነው የተበሳጩት። እንግዲህ ሉሊት መቼም ከሉሊት የሚደበቅ የለም እና አንቺ ጅል አወቅሽ እንዴ ቢኒያም በህይወት መኖሩን ስትላት እንግዲህ በጣም ነበር ግራ የተጋባችው። ምን እያልሽ ነው ብላ እንግዲህ በጣም ተጣሉ ሉሊት ጋር። ሁሉም ያውቃል። ለዚህ ደግሞ ወንድምሽን ራሱ ሄደሽ መጠየቅ ትችያለሽ ቢኒ በህይወት መኖሩን። ወንድምሽ ያፌት እንኳ ራሱ በህይወት አላደ እንዲ ሞቷል ሲሉሽ ከርመው ህይወት ሀገር ውጭ ኖሮ ከሀገር ውጭ ሆኖ እየኖረ አይደል እንዴ ብላ እንግዲህ ስትነግራት በጣም ግራ ተጋብታ እኔ ይሄን ነገር ማመን አልችልም፣ እችን ሴትዮ እፈነክታታለሁ እያለች እንግዲህ በጣም ግራ ተጋብታ ተናዳ ነበረ። ብትጠይቃትም እንግዲህ እውነቱን ማወቅ አለብሽ፣ ቢኒ በህይወት አለ፣ ሁሉም ያውቃሉ፣ አንቺ ብቻ ነሽ የማታውቂው ብላ እንግዲህ ከአቤል ጋር ልታጣላቸው። አቤል ደግሞ ዝም በይ እባክሽ አንቺ ሴት ብላትም አንተ የራስህ ለማድረግ ፈልገህ ልትንከባከብ ፈልገህ ነው እንግዲህ ከሱ ነጥለህ የራስህ ልታደርጋ ስለፈለግ እንጂ እውነቱን ታውቃለህ ቢኒያም በህይወት እንዳለ ብላ ስትነግረው እንግዲህ ጽዬ በጣም ነው የተናደደችው። ቀጥታ ወደ ወንድሟ ነበር የሄደችው። እንግዲህ ወንድሟ ጋር ሄዳ እንግዲህ ያው ጠየቀችው። ይፉዬ ጋር እንግዲህ እየተቃለዱ ነበረ። ከዛ ሄዳ ወንድሜ ምንድን ነው የምሰማው? እውነት ሉሊት የምታወራው ነገር እውነት ነው ወይስ ሁን ብላኔ ለመረብሽ አስባ ነው? ቢኒያም በህይወት አለ እያለች እየተናገረች ነው ብላ ስትለው ይህን ነገር ያለችው እውነት ይህን ነገር አለችሽ ብሎ እንግዲህ ድንግጥ አለ። ናታንም በጣም ነበር የተርበተበተው እሱ ራሱ እንዴት። ምክንያቱም ይሄን ነገር እሱ አታውቅም እስከ ዛሬ ድረስ ማንም የሚያውቅ የለም። እንግዲህ የቢኒያምን በህይወት መኖር ማለት ነው እሷ ብቻ ናት የማታውቀው እንጂ ሌሎቹ ሁሉም ያውቃሉ። ለዚህ ደግሞ እንግዲህ ያው እሱም ማረጋጋት ዝም በያት፣ እሷን እንዴት ታምኒያታለሽ? አንቺ ልታናድድ አስባ ነው እንጂ እንዴት አንቺ የሞተ ሰው እንደዚህ ታምኒያታለሽ ብሎ እሱም ማረጋጋት። እሷም ደግሞ እሰይ እንኳንም ማረጋጋኸኝ እንጂ ላብድ ነበር እኮ እንዴት ሳመንኳት ብላ እንግዲህ ያው ራሷን አቤልም ወዳው ተከትሏት ነበር የመጣው። አቤልም እንግዲህ ያው ተከታትሏት ትሰማ ይሆን ብሎ እንግዲህ ደንግጦ ተከታትሎ ነበር የመጣው። ያኔት እንግዲህ ያው ያንን መርዝ በልታ ነበር። ከመርዙ እንግዲህ ከሆስፒታል አንገቷን ጎትቶ አምጥቶ እንግዲህ ቤቱ ነበር ቃል ከየትም ብዬ አገኛታለሁ ብሎ እንግዲህ ያኔት ናት የተናገረችው። ልጅሽን የገደለው ቃል ነው ብላ እንግዲህ ሉሊት ነግራው ነበር ለቃል። እሱም በየትም ብዬ አገኛታለሁ ብሎ እንዳለውም አመጣት ቤቱ። ከዛ እንግዲህ አብረን እንድንሰራ ትፈልጋለህ ብላ እንግዲህ እውነተኛ ማንነቷንና ማን እንዲሆነች እስከዛሬ ድረስ ስትከታተለው የነበረው ሰው በስተት እንደሆነና እንግዲህ ያኔት ማን እንደሆነች እውነቱን እንግዲህ ነገረችው ለቃል። ቃል በጣም ነው ማመን ያቃተውና እሷ እንግዲህ በስተመጨረሻ የነጽዮንና የናታን እህት ሆና እንግዲህ ተገኘች ማለት ነው። ያኔት እች ተንከሲስ ቤቱን ለማበራየት እና ቤቱን መቼም ያንን ቤተሰብ ለማበጣበጥ በቃ ቆርጣ ተነስታለች። አሁን ደግሞ ጭራሽ ብላ እህትና ወንድሞቿን ለማጋደል ተነስታለች ማለት ነው። እንግዲህ ቃል በጣም ነው መታወቂያ ላይ ሁሉንም ነገር ስሜ ማየት ትችላለህ ብላ እንግዲህ መታወቂያዋንም አንብቧል። በፊት ስከታተልህ የነበረው አንተን ነበረ ብላ እንግዲህ ያው አሁን ደግሞ መከታተለው ሰው ሌላ ሰው ሆኖ አገኝቼዋለሁ ብላ በፊት እንግዲህ ወደድኩ አፈቀርኩ እያለች እንግዲህ ቃል ነበር መውጫ መግቢያ ስታሳጠው የነበረው። ያኔት እንግዲህ አታውቅም እውነት ወደው ነው ብላ እሷ ራሱ ስትጨነቅላት ነበር። እና እሷ ግን ያው ለበቀል ነበር እነሱን ስትከታተላቸው የነበረው። አጋጣሚ ተጠቅማ እንግዲህ እነ ኢፉዬ ቤት ስትገባ ነው እንግዲህ መሳቢያውን ስባ እዛ መሳቢያ ውስጥ ያገኘችው ፎቶ እንግዲህ ያው የተሳሳተ ቃል አልነበረም እንግዲህ ስትከታተለው የነበረ ሰው ሌላ መሆኑን ስታውቅ እንግዲህ ያው በዛው አጋጣሚ ናታንና ሲሆን እህትና ወንድሞቿ መሆኗን አወቀኝ ማለት ነው። እንግዲህ አብረህኝ እንድንሰራ ተፈለግ እንድናሸንፍ ተፈለግ አብረህ ከጎኔ መቆም አለብህ። ከጎንህ እቆማለሁኝ። የበፊቷን ያኔት ታዋት አሁን ሌላ ናት፣ በፊት ሌላ ናት ብላ እንግዲህ ሁሉ ምን ነግሬ ታዲያ ለእኔ ምን እንዳደርግልሽና ምኔ ነው ብለሽ ነው ምን ይመለከተኛል ብሎ እሱም ተበሳጨ። እህትና ወንድሞች ናቸው ብላ ስትነግረው በጣም ነበር እንግዲህ ከመቀመጫው እስከ መነሳት ድረስ የደነገጠውና ቆይ ምን ቢበድሉሽ ነው ያንን ቤተሰብ ይሄን ያክል እንግዲህ ልትበጣብጭ የተነሳሽው
እና ኤፍራታ እሷም እንግዲህ ኤፍራታን የግልህ ማድረግ ትፈልግ የለ ከአሁን በኋላ ከጎንህ ነኝ ብላ ጭራሽ አለማፈሯ ኤፍራታና ናታን እንግዲህ ልታለያይ ቆርጣ ተነስታለች ማለት ነው። እንግዲህ አንተ ጀግናም ስለሆንክ በርታም ስለሆንክ ከጎንህ እቆማለሁ ብላ እንግዲህ ጭራሽ ብላ ናታንና ኢፉዬ ልታለያይ ነው እንግዲህ አሁን ቆርጣ የተነሳችው እንግዲህ ቢኒ ነው። ቢኒ እንግዲህ አቤል እንግዲህ ማን እንደመረዘው አያውቅም። ያው ተሆስፒታል ወጥተዋል በሰላም ወደ ቤቱ እየሄደበት እንግዲህ ደውላ እምነግርህ አለኝ ብላ እንግዲህ በአስቸኳይ እምነግርህ ነገር አለኝ ብላ እንግዲህ ቪዲዮውን ከቃል ትቀበልና ቪዲዮውን ከቃል ተቀበለ በኋላ እንግዲህ ወደ ዳግም ነበር የደወለችው። ዳግ እንግዲህ አያውቅም ኤፍራታ እንደመረዘችው ያው ለሱ ብላ አላደረገችም። ግን እኔ እናንተን የመረዘውን ሰው መርዝ ያበላንን ሰው ማወቅ ትፈልጋለሁ ወይ ብላ ስትነግረው እንግዲህ ከቤተሰብህ ነው ስትለው ይህን ነገር ማመን አቃተው። እሱ እንዴት ነው አንቺ ቆይ ይሄን ነገር ልትነግሪኝ የምትችይው? ያምሻል እንዲ አንቺ ከቤተሰብ የራዩ ራሱ ረጂ ሲላት እንግዲህ ጅል ነህ አንተ በቃ ምናምን ስትለው ጭራሽ ልትሰድቢ ነው እንደ መጣሽው እያለ እና ታዲያ አንተ ስታሞግስ የነበር አሁን ማወቅ ትፈልጋለህ ወይስ አትፈልግም ብላ እንግዲህ እኔ እናንተን መርዝ ያበላችን የገዛ እህትህ ናት ብላ ስትነግረው እንግዲህ በጣም ነው የደነገጠው። በጣም ድንብርብሩ ነው የወጣው። እንዴት አንቺ ቆይ ይሄን ነገር እንዴት እህቴን በዚህ ልክ ትጠረጥሪያታለሽ? እንዲጠረጥራት ታደርጊኛለሽ ብሎ እንግዲህ ሲላት ያው እሷም ያችን ቪዲዮ መተማመኛ ስለያዘች ልታጣላቸው ነው ማለት ነው። ኢፉዬና እንግዲህ ገኒ ስትሰማ ራሱ እንግዲህ ያው ከእናቷም ጋር መጣላቷ ነው ከወንድሟም ጋር ልታጣላት አስባ ነው እንግዲህ የተረገመኝ ከሉሊት ጋርም እንደዛ አደረገች። አሁን መልሳ ደግሞ እንግዲህ ያንን ቤተሰብ በቃ ልትረብሽ ቆርጣ ተነስታለች። እንግዲህ የቀረች ሉሊት ጽዮን ናት ብላለች። ጽዮን ደግሞ እንግዲህ ህይወትሽን በጠብጠዋለሁ ያንቺ ነሽ የቀረሽኝ እያለኝ ነበር። ዳግም እንግዲህ ኤፍራታ ናት መርዝ ሰታይ መርዙ የተሰጣ የመረዘችን ብላ ስትነግረው እንግዲህ ዳግም በጣም ነው የደነገጠው። ይሄ በፍጹም ሊሆን አይችልም ብሎ እንግዲህ በጣም ደንግጧል። እንዴት እህቴ እንደዚህ ልታደርግ ትችላለች ብሎ ከቤተሰብህ ነው እያልኩ ብላ ያንን ቪዲዮ እንግዲህ ኤፍራታ መርዝ ጨምር የነበረው ምግብ ስታሳየው እንግዲህ ዳግም በጣም ነው የደነገጠው። ማመን አቅቶት እንግዲህ ያው ወደ ቤት ነው እየሮጠ ሄደው ሀሳቧን አሳካች ማለት ነው። እህትና ወንድሞቹን ለማጣላት ያው ተሳካላት። ቪዲዮውንም ማገኘች። ያንን ቤተሰብ እሷ መበታተን ነበር የምትፈልገው። እንግዲህ ያው እየተሳካላት ነው ያለው ማለት ነው። እየተሳካላት ነው ያለው። ቃል እንግዲህ ያው ብዙም አላመናትም። በእርግጥ ግን እንዴት የእነሱ እህት ልትሆን ትችላለች ብሎ እንግዲህ ናታን ቤቱ ሄዶ እንግዲህ ከትዝታ ጋር ያለህን ግንኙነት እኔም ያንተን ማንነት በቅርቡ ማወቅ አለብኝ የሚለውን እንግዲህ ብሎ ተናግሮት ነበር። ያንንም እንግዲህ እያስታወሰ ነበር። ያው ቃል ናቱን ለመበቀል ቆርጦ ተነስቷል። እሱም ያው እንግዲህ ኤፍራታን በልደትሽ ቀን ልዩ የሆነ ስጦታ ከምንጎጃቸው ነገር አንዱን ትመርጫለሽ ብሏታል። እንግዲህ የልደቷ ቀን እንግዲህ ያው ልጇን እንደሚያመጣ ቃል ገብቷል ለራሱ። በዛን ሰዓት እንግዲህ ምን ሊያደርግ ነው? እውነት ናቱን ሊያስገድለው ነው ወይስ ደግሞ ልጇን ይገልባት ይሆን? አይ ችግር በጣም ከባድ ነው። እውነት ይፉዬ ማንን ትመርጥ ይሆን? ልጇንስ በህይወት መኖሩን ስታቅ ታምናለች? ልጃቸው እንደሞተ እንጂ በህይወት እንዳለ አያውቁም። እና እንግዲህ የልደቷ ቀንም እየተቃረበ ነው ያለው። በዛን ሰዓት እንግዲህ ያው ከባድ ነገር እና አስደንጋጭ ነገር ነው የሚገጥማት ይፉዬ። ምክንያቱም ነግሯታል እሱ ራሱ ቃል እንግዲህ ከሁለታቸው አንድ ነገር ትመርጫለሽ ብሏታል። እንግዲህ ይፉዬ በጣም ተጨንቃለች ማለት ነው። ጽዬ እንግዲህ ያው በጣም ግራ ተጋብታ ነው ያለችው። እውነት ቢኒ በህይወት መኖሩን ስታቅ እውነት ቢኒ በህይወት ቢኖር ምን ታደርጊያለሽ ብሏት እንግዲህ ናቱ ሲጠይቃት ማብዲ ነው የሚመስለኝ፣ እገለዋለሁ፣ መገለው ነው የሚመስለኝ እያለች እንግዲህ ብላለች። በህይወትም አለ ያለውም ደግሞ እንግዲህ በናታን ሰዎች ውጭ
ገና አልገባም። ያለው ከሉሊት ጋር ነው። እንግዲህ ከድሮም ጀምሮ ከሉሊት ጋር ስለሚሰራ እሷ ደግሞ እንግዲህ ጋር ግንኙነት እንደጀመረች ስለነገረችው ነው። እንግዲህ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ አድርጉኝ ማለት ነው። ከወደዳችሁት ኑራን ሰብስክራይብ አድርጉ። ሂክማንም ባይ ባይ።